ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ ስትጣጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ደጋግማችሁ ፕራክቲስ በማድረግ መለማመድ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ ሀይበሉን ደውልን መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ጠቃሚ የምንላቸውን ቃላቶች እንዴት እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ኦኬ ልጀምር። መቼ መጣህ? አንድ ወንድማችን መቼ እንደመጣ መጠየቅ ቢፈልጉ ምን ትሉታላችሁ ማለት ነው? መቼ መጣህ ትሉታላችሁ። በአንድ ላይ አማርኛው ምን ይላል? መቼ መጣህ። መቼ መጣህ። መ ኤም ኢ ቼ ሲኤች ኢ መቼ፣ መ ኤም ኢ ጣ ቲኤ ህ ኤች እንጠቀማለሁ። መጣህ በአንድ ላይ መቼ መጣህ። መቼ መጣህ። ኦኬ መቼ የሚለውን እንደዚህ ጣፍኩኝ፣ መጣህ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። መቼ መጣህ። ቀጣይ ደግሞ እራት በላህ። አሁንም አንድ ወንድማችን እራት በላህ ማለት ብፈልጉ እንዴት እንደሆነ ላሳያችሁ። ቅርታ እራት በላህ በአማርኛው ባንድ ላይ ምን ይላል? እራት በላህ ይላል። ኢን እጠቀማለሁ። ራ አሬ ት ቲል እጠቀማለሁ። እራት በቢኢ ላ ኤሌ ህ ኤችን እጠቀማለሁ። በላህ በአንድ ላይ እራት በላህ ይላል ማለት ነው። ኦኬ እራት የሚለው እንደዚህ ጣፍኩኝ፣ በላህ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ ቀጣይ ደግሞ ዛሬ የለሁም። ዛሬ ከሌላችሁ ምን ትላላችሁ ማለት ነው? ዛሬ የለሁም ማለት እንችላለን ማለት ነው። ዛሬ የለሁም። ዛ ዜድኤ ሬ አሪ ዛሬ፣ የ ዋይ ለ ኤል ሁ ኤች ዩ ም ኤም እንጠቀማለን። የለሁም በአንድ ላይ ምን ይላል? ዛሬ የለሁም ይላል። ዛሬ የለሁም። ኦኬ ቀጣይ ደግሞ መልካም ቀን። የሆነ ሰው መልካም ቀን ማለት ብፈልጉ እንዴት እንደሆነ ላሳያችሁ። መልካም ቀን በአንድ ላይ አማርኛው ይላል መልካም ቀን ይላል። መ ኤም ኢ ል ኤል እንጠቀማለሁ። ካ ኬና ኢ ም ኤም እንጠቀማለሁ። መልካም ቀ ኬኢ ን ኤን እንጠቀማለሁ። ቀን በአንድ ላይ ምን ይላል ማለት ነው? መልካም ቀን ይላል። መልካም ቀን። ኦኬ መልካም የሚለው እንደዚህ ጣፍኩኝ፣ ቀን የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ በጣም ይበርዳል። በጣም ይበርዳል ማለት ብንፈልግ አሁን ደግሞ በጣም ይበርዳል። በቢኢ ጣ ቲኤ ም ኤም እንጠቀማለሁ። በጣም ይ ዋይ እንጠቀማለሁ። በቢኢ ር አር እንጠቀማለሁ። ዳ ዲኤ ል ኤል እንጠቀማለሁ። ይበርዳል በአንድ ላይ የሚላል ማለት ነው። በጣም ይበርዳል ይላል። በጣም ይበርዳል። ኦኬ በጣም ይበርዳል። በጣም የሚለው እንደዚህ ጣፍኩኝ፣ ይበርዳል የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ ተሎ እመጣለሁ። ተሎ እመጣለሁ። ኦኬ ተሎ እመጣለሁ። ቶሎ እመጣለሁ። ቶ ቲናኦ ሎ ኤልናኦ ቶሎ እ ኢን እጠቀማለሁ። መ ኤም ኢ ጣ ቲናኤ ለ ኤል ኢ ሁ ኤች ዩ እመጣለሁ በአንድ ላይ የሚላል ማለት ነው። ቶሎ እመጣለሁ ይላል። ኦኬ ቶሎ የሚለው እንደዚህ ጣፍኩኝ፣ እመጣለሁ የሚለው እንደዚህ ጣፍኩኝ። በአንድ ላይ ቶሎ እመጣለሁ። ቶሎ እመጣለሁ። ኦኬ ቀጣይ ደግሞ በጣም ናፈቅሽኝ። አንዲታችን ተናፈቀችን ምን እንላታለን ማለት ነው? በጣም ናፈቅሽኝ እንላታለን ማለት ነው። በጣም ናፈቅሽኝ። በቢኢ ጣ ቲኤ ም ኤም እንጠቀማለሁ። በጣም ና ኤንኤ ፈ ኤፍኢ
ኬን እጠቀማለሁ። ሺ ኤስኤች ኝ ጂኤን በአንድ ላይ የሚለው ማለት ነው። በጣም ናፈቅሽኝ ይላል። በጣም ናፈቅሽኝ። ኦኬ፣ በጣም ናፈቅሽኝ። ቀጣይ ደግሞ ነገ እናወራለን። ነገ እናወራለን ማለት ብንፈልግ ዛሬ ሳይመቸን ቀርቶ ነገ እንድናወራ ብንፈልግ ምን እንላለን ማለት ነው? ነገ እናወራለን እንላለን። አማርኛውን ልድገመው። ነገ እናወራለን። ነ ኤን ኢ ገ ጂ ነገ እ ኢን እንጠቀማለን። ና ኤን ኤ ወ ደብሊው ኢ ራ አር ኤ ለ ኤል ኢ ን ኤን እንጠቀማለን ማለት ነው። እናወራለን በአንድ ላይ ምን ይላል? ነገ እናወራለን ይላል። ነገን እናወራለን። ኦኬ። ቀጣይ ደግሞ ደስተኛ ነኝ። ደስተኛ ነኝ። ደስተኛ ነኝ በአንድ ላይ የሚላል ማለት ነው። ደስተኛ ነኝ ይላል። ደ ዲኢ ስ ኤስ እንጠቀማለን። ተ ቲኢ ኛ ጂኤን እዚህ ጋር ኤ መጨመር አለባት በስተትነት። ደስተኛ ነ ኤንኢ ኝ ጂኤን ነኝ በአንድ ላይ የሚላል ደስተኛ ነኝ ይላል። ደስተኛ ነኝ። ኦኬ። ቀጣይ ደግሞ ትንሽ ጠብቀኝ። የሆነን ሰው ትንሽ እንዲጠብቃችሁ ተፈለጋችሁ ምን ትሉታላችሁ ማለት ነው? ትንሽ ጠብቀኝ ትሉታላችሁ። ትንሽ ጠብቀኝ። ት ቲና አይ ን እንጠቀማለን። ሺ ኤስ ኤች ትንሽ ጠ ቲኢ ብ ብ እንጠቀማለን። ቀ ኬኢ ኝ ጂኤን ጠብቀኝ በአንድ ላይ ይላል ትንሽ ጠብቀኝ ይላል። ትንሽ ጠብቀኝ። ኦኬ። ቀጣይ ደግሞ የት ነሽ? አንዲታችን የት እንደሆነች ማወቅ ብንፈልግ ምን እንላለን ማለት ነው? የት ነሽ እንላለን ማለት ነው። የት ነሽ በአንድ ላይ አማርኛው ምላል የት ነሽ ይላል። የ ዋይ ት ቲ እንጠቀማለን። የት ነ ኤን ኢ ሽ ኤስ ኤች ነሽ በአንድ ላይ ምላል የት ነሽ ይላል። የት ነሽ። ኦኬ። ቀጣይ ደግሞ ስራ እገባለሁ። ስራ እገባለሁ ማለት ብንፈልግ ስራ እገባለሁ። ስ ኤስ እንጠቀማለሁ። ራ አርና ኤን ስራ እ ኢ እንጠቀማለሁ። ገ ጂኢ ባ ቢኤ ለ ኤል ኢ ሁ ኤች ዩ እገባለሁ በአንድ ላይ የሚላል ስራ እገባለሁ ይላል። ስራ እገባለሁ። ስራ የሚለው እንደዚህ ጣፍኩኝ፣ እገባለሁ የሚለው እንደዚህ ጣፍኩኝ ማለት ነው። ኦኬ። ቀጣይ ደግሞ አሁን ገባኝ። የሆነ ነገር ሳይገባችሁ ቆይቶ አሁን ተገባችሁ ምን ትላላችሁ ማለት ነው? አሁን ገባኝ ትላላችሁ ማለት ነው። አሁን ገባኝ። አ ኤን እንጠቀማለሁ። ሁ ኤች ዩ ን ኤን እንጠቀማለሁ። አሁን ገ ጂኢ ባ ቢኤ ኝ ጂኤን ገባኝ ምን ይላል በአንድ ላይ? አሁን ገባኝ ይላል። አሁን ገባኝ። ኦኬ። ቀጣይ ደግሞ ጎበዝ ናት። አንዲታችን ጎበዝ ከሆነች ምን እንላታለን? ጎበዝ ናት እንላለን ማለት ነው። ጎበዝ ናት በአንድ ላይ ጎበዝ ናት። ጎ ጂኢ ጂኦ በቢኢ ዝ ዜድ እንጠቀማለን። ጎበዝ ናት ኤንኤቲ በአንድ ላይ የሚላል ጎበዝ ናት ይላል ማለት ነው። ጎበዝ ናት። በዛሬ ትምህርታችን በጣም ጠቃሚና አስፈላጊ ጠቃሚ ቃላቶችን ለመጣፍ ሞክረናል ማለት ነው። መቼ መጣህ፣ እራት በላህ እንዴ፣ ዛሬ የለው የሚለው እንደዚህ ጣፍኩኝ፣ መልካም ቀን የሚለው እንደዚህ ጣፍኩኝ፣ በጣም ይበርዳል የሚለው እንደዚህ ጣፍኩኝ፣ ቶሎ እመጣለሁ የሚለው እንደዚህ ጣፍኩኝ፣ በጣም ናፈቅሽኝ የሚለው እንደዚህ ጣፍኩኝ፣ ነገ እናወራለን የሚለው እንደዚህ ጣፍኩኝ፣ ደስተኛ ነው የሚለው እንደዚህ ጣፍኩኝ፣ ትንሽ ጠብቀኝ፣ የት ነሽ፣ ስራ ገባለሁ፣ አሁን ገባኝ፣ ጎበዝ ናት የሚለውን ለመጣፍ ሞክረናል ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ የአንድ ወር የሁለት ወር ትምህርት ስለሆነ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። የተለያዩ ሶሻል ሚዲያ ላይ ገብታችሁ ያለምንም ጭንቀትና ያለምንም መጠራጠር ኢሞ ላይ ሊሆን ይችላል፣ ቴሌግራም ላይ፣ ፌስቡክ ላይ፣ ዋትሳፕ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ ገብታችሁ በደንብ መጣፍ ትችላላችሁ ማለት ነው። ስለዚህ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይም ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ ሀይበሉን ደውልን መማር እንችላለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ።